ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦችና ተከታታዮቻችን፣ በዛሬ ቪዲዮ አብዛኞቻችን ጋር ከጊዜ በኋላ ወይም ደግሞ ከቅርብ ጊዜ ወዲህ በጆሮአችን እየተለመደ ወይም እየሰማን የመጣ ነው ስለ ኩላሊት በሽታ መንስኤና መፍትሄ ግልጽ በሆነ መንገድ ጥሩና አሪፍ በሆነ መንገድ ማስረዳችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ ቪዲዮ ላይክ በማድረግ ጀምሩ። ሙሉ ቪዲዮ ማየቱ እንዳይዘነጉ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦቻችንና ተከታታዮቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቪዲዮ ስለ ኩላሊት የምንወያይ ይሆናል። ኩላሊት ምንድነው? የኩላሊት በሽታ እንዴት ሊከሰት ይችላል? ብሎም ደግሞ ለዚህ በሽታ መንስኤና መፍትሄ የሚሆኑትን ነገሮች በዛሬ ቪዲዮ ግልጽና ጥሩ በሆነ መንገድ ማብራራላችሁ ይሆናል። ኩላሊት ምንድነው ከሚለው ስንጀምር፣ ኩላሊት አንድ የሰውነታችን አካል ሲሆን ጥቅሙ ፈሳሽና ቆሻሻ ነገሮችን በሽንት መልኩ ለማስወገድ የሚረዳ አንድ የሰውነት አካላችን ነው ማለት ነው። የኩላሊት በሽታን ሊያስከትሉ የሚችሉ ወይም ደግሞ እንደ መንስኤ ሊታዩ ከሚችሉ በሽታዎች መካከል የመጀመሪያውና አንደኛው የስኳር በሽታ ሲሆን ይህም ሊሆን የሚችለው ለረጅም ጊዜ ከቁጥጥር ውጭ የሆነ ወይም ደግሞ በዝንጉነት ወይም ባለማወቅ ሳንከታተል ሳናውቅ የቆረን የስኳር በሽታ ብሎ ተያይዞ የኩላሊት በሽታ ሊያስከትል ወይም ደግሞ ሰውነታችን ላይ የኩላሊት በሽታ ሊፈጠር ይችላል ማለት ነው። የኩላሊት በሽታ መንስኤ ሊሆኑ ከሚችሉ ነገሮች መካከል ደግሞ ሁለተኛው ከፍተኛ የደም ግፊት ነው። ይህም በሰውነታችን ውስጥ ከፍተኛ የደም ግፊት በሚኖርበት ሰዓት የኩላሊት ስራን ሊያዳክም ይችላል ማለት ነው። የኩላሊት በሽታ ሊያስከትሉ ከሚችሉ መንስኤዎች መካከል ሶስተኛ የሆነው በቂ ውሃ ለመጠጣት ነው። ይህም የሚሆነው ሰውነታችን በቂ ውሃ በማያገኝ ጊዜ ኩላሊታችን ስራውን ሊያቆም ይገደዳል ወይም ደግሞ ይቸገራል ማለት ነው። ለኩላሊት በሽታ መንስኤ ከሚሆኑ ነገሮች መካከል አራተኛው ደግሞ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ ነው። ይህም የሚሆነው አንዳንድ ሰዎች የህመም ማስታገሻ ክኒኒዎችን ያለ ሐኪም ትዕዛዝ በራሳቸው ይወስዳሉ። ይህም ለኩላሊት በሽታ መንስኤ ሊሆን ይችላል ወይም ደግሞ ኩላሊታችንን ሊጎዳ ይችላል ማለት ነው። የኩላሊት በሽታ በሰውነታችን ላይ በሚከሰቱበት ጊዜ ሊያሳይ ከሚችለው ምልክቶች መካከል የመጀመሪያው የሽንት ለውጥ፣ የሽንት ከለር ለውጥ፣ ሁለተኛው ደግሞ የድካም ስሜት፣ ሶስተኛው ደግሞ የፊትና የእግር ማበጥ ወይም ደግሞ የእግር እብጠት፣ አራተኛው ደግሞ የወገብ ህመም ወይም ደግሞ የጀርባ አጥንት ህመም፣ አምስተኛው ደግሞ የምግብ ፍላጎት መቀነስ ናቸው። እነዚህም ምልክቶች በሰውነታችን ላይ በምናስተውል ጊዜ የኩላሊት በሽታ ምልክቶች ናቸው ወይም ደግሞ ሊሆኑ ይችላሉ ማለት ነው። አሁን ከላይ በዝርዝር ያየናቸው ምልክቶች በሰውነታችን ላይ በምናስተውልበት ጊዜ በአቅራቢያችን ወደሚገኝ የጤና ተቋም በመሄድ ምርመራ ማድረግ ወይም ደግሞ ለሐኪም ማሳየት አግባብ ነው። ብሎም ይሄ ነገር ሰውነታችን ላይ እንዳይከሰት ማድረግ ካለብን ነገሮች ወይም ደግሞ የኩላሊት በሽታ እንዳይፈጠር ማድረግ ካለብን ነገሮች መካከል ወይም ልንከላከልባቸው ከምንችልባቸው መንገዶች መካከል የሆኑ የመጀመሪያው በቂ ውሃ መጠጣት ነው። ይህም በቀን ከ2 እስከ 3 ሊትር ውሃ በመጠጣት ራሳችንን ከኩላሊት በሽታ መታደግ እንችላለን ማለት ነው። ሁለተኛው ደግሞ ከኩላሊት በሽታ ራሳችንን የምንጠብቅበት ወይም ደግሞ የምንታደግበት መንገድ ጨው በብዛት አለመጠቀም ነው ወይም ደግሞ ጨው በብዛት አለመመገብ። ይህም በምንመገበው ምግብ ላይ የምንጨምረውን የጨው መጠን ወይም ደግሞ የምንመገበውን የጨው መጠን በመቀነስ ወይም ደግሞ የተወሰነ በማለት ራሳችንን ከኩላሊት በሽታ መጠበቅ እንችላለን ማለት ነው። ሶስተኛው ደግሞ ከኩላሊት በሽታ ራሳችንን ልታደግበት ከሚችልባቸው መንገዶች መካከል የደም ግፊትንና የስኳር መጠን መቆጣጠር ነው። ይህም የሚሆነው በየጊዜው ወይም ደግሞ በተወሰኑ ጊዜያት ልዩነት ራሳችንን በአቅራቢያችን ከሚገኝ የጤና ተቋም በመሄድ እነዚህ ነገሮች ተመርምረን በማወቅ ራሳችንን ከኩላሊት በሽታ መጠበቅ ወይም ደግሞ መከላከል እንችላለን ማለት ነው። አራተኛው ደግሞ ራሳችንን ከኩላሊት በሽታ ልንከላከልበት ወይም ደግሞ ልንጠበቅበት ከምንችልባቸው ዘዴዎች መካከል ያለ ሐኪም ትዕዛዝ መድኃኒቶችን አለመውሰዱ። ይህም ያለ ሐኪም ትዕዛዝ የትኛውንም አይነት መድኃኒት ማስታገሻዎችንም የትኛውንም አይነት መድኃኒት ሊሆን ይችላል ያለ ሐኪም ትዕዛዝ ባለመውሰድ ራሳችንን ከኩላሊት በሽታ ልንጠብቅ ወይም ደግሞ ልንታደግ ይገባል ማለት ነው። ውድ የቻናላችን ቤተሰቦች ኩላሊታችንን መጠበቅ የየዕለት ተዕለት ልምምዳችን ማድረግ አለብን። ይህም በየጊዜው መመርመር፣ በየጊዜው ራስን መከላከል ትልቅ ሚና አለው። ይህም አሁን ከላይ የዘረዘርናቸውን ኩላሊት በሽታ ልንከላከልባቸው ከምንችልባቸው ዘዴዎች መካከል የጠቀስኩላችሁ በመተግበር ወይም ደግሞ ህይወታችን ላይ በመፈጸም ከኩላሊት በሽታ ራሳችንን መጠበቅ ወይም ደግሞ
መከላከል እንችላለን ማለት ነው። በስተመጨረሻ የዛሬው ቪዲዮአችን ይሄንን ይመስላል። የእናንተን ሀሳብና አስተያየት ኮሜንት ሳጥን ላይ በማስቀመጥ ቪዲዮ ከተመቻችሁና ከወደዳችሁ ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ቻናላችንን ያበረታቱ። ብሎም ደግሞ በቀጣይ ቪዲዮ እንድንገናኝ ቻናላችንን ሰብስክራይብ እያደረጋችሁ ደህና